አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ይህንን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከውን አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር በቃሉ እንድናገረን ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በቃል የተናገረን እንሰማለን። በመካከላችን ወንድርኮን አድርግ። በኢየሱስ ስትል ልመናችን ስማ። አሜን። ክብር ለኢየሱስ ይሁን። እንደ ስፍራ እግዚአብሔርን ቃል አነባለሁኝ። ከዛ በኋላ እጸልያለሁኝ። ለምትታመሙ ሆነ በማንኛውም ሁኔታ ውስጥ ለምትኖሩ ሰዎች ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 በኢየሱስም አነባለሁ። እንደዚህ ይላል፣ አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይህ እንጂም በምናደርገው ነገር ሁሉ ራሳችን እንደ እግዚአብሔር አገልጋይ እናቀርባለን ይላል። እንዳቀርባለን። ዛሬ የሚያስተላልፈው መልእክት በዚሁ ሚዲያ ላይ በተለያየ መንገድ በምታስተላልፉት መልእክታችሁ እንግዲህ ይህንን ቃል የምታውቁትን ቃል እንድትሰሙ እንድትጠነቀቁ እንድንጠነቀቅ እግዚአብሔር ቃሉን ያመጣል። ስለዚህ ምን ኃይል ለአገልግሎቶቻችን እንጠነቀቃለን? ለአገልግሎቶቻችን ግድ የሌለን ሰዎች አለን። አገልግሎት ማለት የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ የምናገር ሰው ማለት ነው። አንደበቱ የተቀደሰ ማለት ነው። ህሊናው የተቀደሰ፣ አእምሮ የተቀደሰ፣ ለተልካሻ ነገር የማይገዛ የማይጎመጅ፣ አመፅ የማይሰራ፣ ለስጋ ምኞት ስፍራ የማይሰጥ፣ አእምሮን አሳልፎ የማይሰጥ ሰው ነው። ስለዚህ እንዳይነቀፍ በማንም ላይ በቀጣይ ትውልድ ላይ እንቅፋት መሆን አልፈልግም ይላል ማለት ነው። በቀጣይ ትውልድ ላይ ማለት ነው። ወንድሜ እህቴ፣ ያንተን ይዞ ልጅህ ነገ ያንተን ባሪ ይዞ ይጓዛል። ጎረቤት፣ ቸርች እንደዛው ማለት ነው። ራእይ አለን ብለን የወጣንና ቸርች የከፈተን ሰዎች ማለት ነው። ስለዚህ በማንም ሰው ላይ እንቅፋት መሆን አንፈልግም። በምናደርጋቸው ነገር ተግባር እንደ እግዚአብሔር አገልጋዮች መናገር አለብን ይላል። ዛሬ እየተናገርክ ነው። እንደ እግዚአብሔር ሐሳብ ነው የምትናገረው። እንደ እግዚአብሔር ሐሳብ ነው ህዝብን እያገለገልክ ያለው። ዛሬ ሰብስብ እጅህን። በዚህ በመጨረሻ ዘመን ሁሉ ነገር ባለቀው ሰዓት ጌታችን ሊገለጽ ባለበት ሰዓት እንደዛ የምታደርግማ አንተ ጊዜ የለም ለመስማት፣ ሰዓት የለም ከፍተህ ልትሰማ ሰዓት የለም። እግዚአብሔር ለራስ ብቻ የምናገር ይመስልሃል። ስለዚህ አትሰማም። ሁሉ ጌታን የሚያገኝ ሰው አገኛለሁ የሚል ሰው፣ ከጌታ ጋር የሚገናኝ ሰው ደግሞ ከአንደበቱ ርካሽ የሆነው ነገር አይወጣም። እንጠንቀቅ። ለአገልግሎቶቻችን ስፍራ የምንሰጥ የምንጠነቀቀው ስንት ትውልድ ነን። እንደፈለገን አፋችን እንዳመጣ ነው የምንናገረው። አፋችን እንዳመጣ ነው የምናወራ። አንተ እንደፈለክ ልትናገር ተፈቅዶልሃል። ሐዋርያ ጳውሎስ ስለዚያ እኮ ነው ሁሉ ተፈቅዷል፣ ሁሉ አይጠቅምም ማለት። መናገር መቻል ችለን እያለን አንችልም። ለምን? ቃሉ ይገድበናል። አንችልም። ሐዋርያ ጳውሎስ ታሪከኛ ሰው ለእናንተ ምሳሌ ልንሆን ቀንና ሌሊት ሰራን ካለ በኋላ የማንንም እንጀራ በብላሽ አልበላንም የሚለው ለምንድን ነው? አምጡ ማለት አገልግለናል ብለን አላቃተንም ማለት ግን ምሳሌ ዛሬ እንን ምሳሌ ይዘህ የምትጓዝ ስንት ሰው ነው?
ወንጌል ይዞ ደግሞ መራብ የለም። ይሄ ነገር አለ። ለጥቂት ጊዜ የምታልፍባት መንገድ ለሌላው ለምስክርነት እግዚአብሔር ተጠቅመው ጥቂት ደቂቃዎች በኋላ አንተን ያከብረሃል እንጂ እስከ ሽምግልና ድረስ ለዘላለም ምድር በረከትን ትበላለህ፣ ጥሩ ኑሮ ትኖራለህ በምድር ላይ ያለው እግዚአብሔር አንተ በጉስቋላ ኑሮ አልፈ ጥሩ ነገር ሳትለብስ ሳትበላ ይገላል። እንደ እግዚአብሔር ጥሪህን ለይተህ እወቅ። የምትናገረውን ለይ፣ እንለይበት። እግዚአብሔርን እንፍራ፣ እሱን እንፍራ። እንዳይነቀፍ ሰዎች እንደፈለጉ አፋቸው ከፍቶ ስለ አንተ ምን እያሉ ይገኛሉ? በዚህ ሰዓት ትውልድን የሚያሰናክለው ነገር ማስተላለፍ የለብንም። ትውልድን የሚያንጽ የእግዚአብሔር ቃል መነሻ አድርገን እንጂ ከራሳችን ሐሳብ ትዕቢታችን በዚሁ ሜዳ ላይ በቤት ውስጥ ያልጨረሰ ነው። ትዕቢት ወደ ውጭም እናወጣለን፣ ወደ ውጭም ባህራችን ይዘን እንወጣለን። ዛሬ እንመለስ፣ ንስሐ እንግባ። ንስሐ ግቡ፣ ንስሐ እንግባ። አገልጋዮች ንስሐ እንግባ። ይህ ጥሪ ለአገልጋዮች ነው። ድንገት ከፍተህ ብትሰማ በማንም ላይ ብለዋል። ሐዋርያ ነኝ፣ ማንኛውም አገልጋይ ነኝ ባይ ከነም ጭምር ይህ ቃል እኔን ይገዛል፣ አንተን ይገዛል፣ የምትሰብከውን ይገዛል፣ የምትሰማውን ይገዛል፣ ባለስልጣንን ይገዛል፣ ባለስልጣንን ይገዛል። በስልጣን ላይ ያለው ሰው ይገርማቸዋል። አሳዝንም። ዓለም ሆ ብላ አጨብጭባ መድረክ ላይ ታወጣለች። ከዛ በኋላ በብር ጉቦ ተሰናክለው ወርቀው እስር ቤት ይከታሉ። በጣም ያሳዝናል፣ ያሳፍራልም፣ ያሳፍራል። ጉቦ መቀበል በምድርቷ ላይ ተዋርዶ እንዲያልፍ ያደርጋል። ዋጋ ያስከፍላል። ትውልድን ዋጋ የሚያስከፍል በስልጣን ላይ ኖሮ ዋጋ የሚያስከፍል ትውልድ እንዲሰቃይ እስር ቤት እንዲጣል የሚያደርግ ራሱ መልሶ ይቀምሳታል። ራሱ መልሶ ምን ያደርጋል? ይቀምሳታል። እንን ይወቁ። ስለዚህ አትታበዩ፣ በኩራት አትናገሩ አለች ሐና። እግዚአብሔር አዋቂ ነውና። ዛሬ በኩራት የምትናገር ሰው ትወርቃለህ። ትሁት ሰው ግን ምድርን ትወርሳለህ። ልጸልይ። የምትታመሙ የሚያማችሁ ቦታ ትይዛላችሁ። ውሃ አዘጋጁ። ልጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ፣ ምድር ዳርቻ ፈጣሪ፣ ክብር ላንተ። በዚህ ሰዓት በእምነት እጆቻቸው የሚያማቸው ቦታ ይዞ አሜን ስሉ ከያዛቸው ድብን ነፃ ይፈቱ። ጠላት በእነሱ ላይ ካሳወጀ አዋጅ ነፃ ይፈቱ። በሰማነው ቃል ምክር አገልግሎት ደግሞ መኖር እንድንችል ለእያንዳንዳችን ጸጋ ብዛልን። በአእምሮቻቸው በሊኖቻቸው ውስጥ የሚያንከራትታቸው ነገር እግዚአብሔር ሆይ ካለ ከዚህ ሰዓት ጀምሮ ነፃ ይፈቱ። ጠላት በእነሱ ላይ ያሳወጀ አዋጅ ይነሳ። ስራ ያጡ ስራ ያገኙ፣ መካን ካለች ትውለድ፣ መርገም ይነሳ፣ የጠላት አዋጅ ይነሳ። የሚያስፈራራቸው የጠላት ዕቅድ ይፍረስ፣ በኢየሱስም ይፍረስ። በዚህ ሰዓት ጸልያለሁ። አገራችን ሰላም አድርጌ ሰላምን ዝናብ ስጠን። ስለሰማህን ከፍ በል። በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ሲሆን ይህንን ዕድል ሰጠን እግዚአብሔር ይመስገን። በእውነት ከዚህ ሰዓት ጀምሮ በእምነት ይህንን ውሃ ይዘ የተጸለየ ጸሎት አምነ ብትጠጣ ከዚህ ሰዓት ጀምሮ ያንተ በሽታ ከኩላሊት፣ ከግፊት፣ ከሱካር ጠላት ካሳወጀብህ አዋጅ ካንሰር ሊሆን ይችላል፣ ማንኛውም በሽታ ሊሆን ይችላል፣ አንተን ነፃ አውጥተዋል። ከዚህ ሰዓት ጀምሮ ደጆች ተዘጋብኝ ለምትል ደጅ ክፍት ነው። በኢየሱስ ስም በሮቻችሁ ክፍት ነው። በኢየሱስ ስም በሮቻችሁ ክፍት ነው። ለእናንተ ተባረኩ። መልካም ሌሊት ምሽት ይሁንላችሁ። አመሰግናለሁ።